ስልክህ የገቢ ምንጭ ወይስ የጊዜ መቃብር? ሰላም ጓደኞቼ፣ ዛሬ አንድ መራራ እውነት ልንገራችሁ። አሁን ይሄን ቪዲዮ እያያችሁ ያላችሁት በስልካችሁ ነው። ስልካችሁ ደግሞ በዓለማችን ላይ ከተሰሩ ታላላቅ የጥበብ ውጤቶች አንዱ ነው። ግን ጥያቄው ይሄ አይደለም። ስልካችሁን እናንተ እየተጠቀማችሁበት ነው ወይስ ስልካችሁ እናንተን እየተጠቀመባችሁ? ጥያቄው ለእናንተ ነው። በቀን ውስጥ ለስንት ሰዓት ስክሮል ታደርጋላችሁ? ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ወሬቨር። ጣታችሁ ስክሪኑ ላይ ወደ ላይና ወደ ታች ሲል ሳታውቁት 2 ሰዓት አልፎ 3 ሰዓት ተርፎም ግማሽ ቀን ሊባክን ይችላል። በየቀኑ እንኳን 3 ሰዓት ስክሮል የምታደርጉ ከሆነ በሳምንት 21 ሰዓት፣ በወር ደግሞ ሙሉ 90 ሰዓታትን ያላንዳች ጥቅም ለሌሎች ሰዎች ቪዲዮ እይታ እየሰጣችሁ ነው ማለት ነው። ይህም ማለት ምን ያክል ጊዜያችሁን እንደገደላችሁ አስቡት። ይሄን 3 ሰዓት ሙሉ ለሙሉ እንኳን ባተውት ከዛ ላይ 1 ሰዓት ብቻ ቀንሳችሁ አዲስ ክህሎት ብትማሩስ? ለምሳሌ በጣም አስፈላጊ የሆነ ቪዲዮ ኤዲቲንግ። በቀን 1 ሰዓት ብቻ በቁም ነገር ቪዲዮ ኤዲቲንግ ብትለማመዱ በመጀመሪያው ሳምንት አንዳንድ ሶፍትዌሮችን ምንነት ታውቃላችሁ። ሁለተኛው ሳምንት ቤዚክ የሆኑ ቪዲዮ ኤዲቲንግ እንደ መቁረጥና ጽሁፎችን መደረብ መቻል ትችላላችሁ። በሶስተኛው ሳምንት ተጽዕኖ መፍጠር ትችላላችሁ። ማለትም በቪዲዮ ላይ ትራንዚሽን እንደ ከለር ግሬዲንግ የመሳሰሉ ነገሮችን መለማመድ ትችላላችሁ። በአራተኛው ሳምንት ወይም ደግሞ በወር ውስጥ አንድን ቪዲዮ በቀላሉ ማራኪ ይዘት እንዲኖረው አድርጋችሁ ኤዲት ማድረግ ትችላላችሁ። በአንድ ወር ውስጥ ብቻ ከተመልካችነት ወደ ፈጣሪነት ትቀየራላችሁ። ኤዲቲንግ ስትችሉ የምታገኙት ጥቅም ስክሮል በማድረግ ከምታገኙት የደቂቃ ሳቅ ጋር አይነጻጸርም። ያ ስክሮል የምታደርጉበት 3 ሰዓት ምንም አይጨምርላችሁ። እንዲያውም ጭንቅላታችሁን ያደክማል፣ ትኩረታችሁን ይበታትናል። ይሄ 1 ሰዓት ግን ህይወታችሁን ይቀይራል። እንግዲህ ውሳኔው የእናንተ ነው። መማር ለመጀመር ውድ ኮምፒውተር አያስፈልጋችሁም። በእጃችሁ ያለው ስልክ በቂ ነው። እስካሁን ከተከታተላችሁኝ ለውጥ ፈላጊዎች መሆናችሁን አረጋግጣችኋል። በዛሬ ቪዲዮአችን የማሳያችሁ ቪዲዮ እንዴት መቁረጥ እንደምንችል እንዲሁም ደግሞ አድ ማድረግ እንደምንችል ከዛ መጨረሻ ላይ ደግሞ ኤክስፖርት ወይም ወደ ፋይላችን እንዴት አድርገን እንደምንጭን አሳያችኋለሁ ማለት ነው። እስከ መጨረሻው በደንብ ተከታተሉ። እሺ እንግዲህ ካፕከትን መጀመሪያ ላይ ስትከፍቱት ይሄን የሚመስል ኢንተርፌስ ያመጣላችኋል። እንዴት ዳውንሎድ እናድርግ የሚለው በባለፈው ቪዲዮም ሰርች ይላችኋለሁ። ፕላይ ስቶር ላይ በመግባት ካፕከት ብላችሁ ሰርች አድርጋችሁ ዳውንሎድ ወይም ኢንስቴል ማድረግ ትችላላችሁ ማለት ነው። ሶ ቀጥታ እንደከፈታችሁት ይሄን አይነት ያመጣላችኋል። ምናልባት አዲስ ሲሆን ካፕከት ከዚህ ላይ እነዚህ የምታዩቸው ቪዲዮዎች ካሁን በፊት የኔ ፕሮጀክቶች ናቸው፣ ከኔ ኤዲት ያደረጓቸው ናቸው። እነዚህ ከእናንተ ጋር ላይኖር ይችላል። እዚህ ላይ የተለያዩ ፊቸሮች አሉ። አውቶካት፣ ሪተች፣ አውቶ ካፕሽንስ፣ ዴስክቶፕ ኤዲተር፣ ሪሙቭ ባክግራውንድ፣ ካሜራ፣ ቴሌፕሮምፕተር፣ AI ቱልስ፣ የተለያዩ ፊቸሮች አሁን በጣም ካፕከት ላይ በጣም ብዙ ስራዎችን መስራት ትችላለችሁ። ባይዘው እያንዳንዶች ምን እንደምንሰራባቸው እናያለን ማለት ነው። ለአሁን ግን የማሳያችሁ እንዴት ቪዲዮ መቁረጥ እንደምንችል፣ ቪዲዮ እንዴት ቆርጠን ሪጀክት ወይም ዲሌት ማድረግ እንደምንችል፣ እንዲሁም ደግሞ ባክግራውንድ ሙዚክ እንዴት መጨመር እንደምንችል፣ እነዚህን የመሳሰሉ በጣም ቤዚክ የሆኑ ነገሮችን እስከ መጨረሻው ተከታተሉ፣ አሳያችኋለሁ። ቻናላችን አዲስ ስለሆነ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ከዚህ ጋር ምንድነው የምናደርገው? ኒው ቪዲዮ የምትለዋን ይችን ኒው ቪዲዮ የምትለዋን ፕላስ ምልክቷን ማለት ነው የመደመር ምልክቷን ነክተን እንገባለን። ይሄን ነክተን ስንገባ ከዚህ ላይ ፋይሎቻችን ሪኮርድ ያደረግናቸው ወይም የኛ ቪዲዮዎች ቪዲዮ ሪኮርድ ያደረግናቸው ከዚህ ላይ ያሉ ማለት ነው። ከነዚህ ውስጥ የምንፈልገውን ኤዲት የምናደርገውን ሴሌክት እናደርጋለን። ለምሳሌ ይሄንንና ይሄን ሁለቶቹን ቪዲዮዎች ሴሌክት አደረኩ እኔ። ከዛ ሴሌክት ስታደርጉ ከታች ላይ አድ ሚል ይመጣላችኋል። ይችን አድ ስትነኩ ቀጥታ ወደ ካፕከት ወርክ ስፔሳችን ይወስደናል ማለት ነው። እዚህ ላይ ሁለት ቪዲዮዎች መርጫለሁ። ስለዚህ ከዚህ ላይ በመጀመሪያ ደረጃ ልክ ስናስገባ እነዚህም ቦታ ማቀየር ብንፈልግ አንዱኛውን ቪዲዮ ጫን አድርገን እንይዝና ልክ ቦታ ማቀየር እንችላለን ማለት ነው። ድራግ አድርገን ወደ አንዱ ቦታ ማቀየር እንችላለን። አሁን
በመጨረሻ ላይ የነበረውን ወደፊት አመጣ ነው ማለት ነው። ይሄንን ወደፊት አመጣ ነው ማለት ነው። እንደገና ደግሞ ተሳስተን እንኳን ቢሆን አሁንም ጫና አድርገን በመያዝ በጣታችን ወደ ቀኝ በማድረግ ቦታ ማቀየር እንችላለን ማለት ነው። ልክ እንደዚህ እያደረግን የመጀመሪያው ነገር ይሄ ነው። ሁለተኛው ደግሞ ከዚህ ላይ ምን ማስተካከል አለብን? አስፔክት ሬሾ ሚል አለ። አስፔክት ሬሾ በቃ መጀመሪያ ላይ ወደ ስራ ከመግባታችን በፊት ማስተካከል ያለብን ነገር ነው። ይሄኛው በዩቲዩብ ሳይዝ ነው የተቀረጸው፣ ምንም የሚያስቸግር ነገር የለውም ማለት ነው። ስለዚህ አስፔክት ሬሾ ላይ በመግባት ከዚህ ላይ የተለያዩ ኦፕሽኖች አሉ፣ የተለያዩ ሳይዞች አሉ። ኦሪጂናል ማለት የመጀመሪያ የቀረጽነው ቪዲዮ ስንት በስንት ሳይዝ እንደሆነ በራሱ በተቀረጸበት ነው ያለ ኦሪጂናል ማለት። ሁለተኛው ቲክታክ ነው። ቲክታክ ላይ ስናደርገው በጣም ጠባብና ወደ ላይና ወደ ታች ረዘም ያለ ማለት ነው ይሆናል። ለቲክታክ ከፈለግነው ቲክታክ ላይ እናደርገዋለን ማለት ነው። ከዛ እኛ ግን የምንፈልገው ለዩቲዩብ ስለሆነ 16 በ9 ይችኛው ማለት ነው። 16 በ9 ካደረግነው ልክ የዩቲዩብ ሳይዛችን በትክክል ይመጣልናል። ይህንን ካስተካከልነን በኋላ ራይት ብለን ይችኛዋን ራይት ምልክቷን ነክተን እንወጣለን ማለት በኋላ ሳይዙ የተስተካከለ ነው። 16 በ9 ባይሆን ይህንን በሁለት እጃችን በመጫን ወደ ውስጥና ወደ ላይ ያደረግንን በትክክል ሳይዙ እስከሚመጣልን ድረስ በዚህኛው መንገድ አጀስት ማድረግ እንችላለን ማለት ነው። ካስተካከልን በኋላ ቀጥታ ራይት ብለን እንወጣለን። ከዚህ በኋላ ምንድነው የምናየው? መቁረጥ ከዛ ዲሌት ማድረግ ማለት ነው። ለምሳሌ ከዚህ ወደ መጀመሪያው ያለውን ፓርት ዲሌት ማድረግ ብፈልግ ይሄንን አንድ ጠቅስ አድርገው ከታች ላይ ምን የሚል ኦፕሽን ይመጣልኛል? ስፕሊት ሚል ኦፕሽን ይመጣል። ስፕሊት ሚለውን አንዴ እነካለው። ስፕሊት ሚለውን ነካው። ነገር ግን ሴሌክት ያደረገልኝ የትኛውን ነው? ራይት ሳይድ ያለውን ነው ወይም በቀኝ በኩል ያለውን ነው። ስለዚህ ይሄኛውን ነካዋለሁ። ይሄን ስነካው ይሄኛውን ሴሌክት አደርግልኛል። ይሄን ሴሌክት ካደረገልኝ በኋላ ደግሞ ከታች ምን የሚል ይመጣል? ዲሌት የሚል ይመጣል። ዲሌት የሚለውን መንካት ነው። በጣም ቀላል ነው። ሶ ሲምፕል። ዲሌት የሚለውን ነካው። ስለዚህ ዲሌት የሚለውን ስነካው ሪጀክት አደረገልኝ፣ አስወገደልኝ ማለት ነው። በአጋጣሚ ግን ተሳስቼ ቢሆን ዲሌት ማድረግ ያልፈለኩትን ዲሌት ባደረገው አንዱ ምልክት አለች ከላይ ዳር ይችንን ስትነኳት ዲሌት የተደረገው ይመለስልናል። ወይም ጊዜያዊ ነው ያጠፋው እንጂ መመለስ እንችላለን። በዚህ መንገድ ማስተካከል፣ ዲሌት ማድረግ፣ መቁረጥ እንችላለን። ሌላው ደግሞ መሃል ላይ ከዚህ እስከዚህ መሃል ላይ የሆነ ፓርት ዲሌት ማድረግ ብፈልግ ምንድነው ማድረገው? አሁንም ስፕሊት አደርጋለሁ። አንዴ ስፕሊት አደርጋለሁ። ከዛ እስከዚህ ድረስ ያለውን ዲሌት ማድረግ ብፈልግ እዚህ ላይም ስፕሊት አደርጋለሁ። ሁለት ቦታ ላይ ስፕሊት ካደረኩ በኋላ እኔ ማጥፋት የፈለጉት መሃለኛውን አይደለ? መሃለኛውን ይሄው ነካና ዲሌት አደርጋለሁ ማለት ነው። ከታች ዲሌት የሚል ኦፕሽን ስላለ እሱን ስነካ ያኛውን ዲሌት ያደርገውና ከወዲያ ያለው መጦ ከዚህኛው ጋር ግጥም ይልልናል ማለት ነው። በጣም ጥሩ። እስከዚህ ከደረስነን ከዚህ በኋላ ደግሞ ሌላ ዲሌት ልናደርግ የምንችለው ወደ የት ነው? ወደ ቀኝ ያለውን ማለት ነው። አሁንም ስፕሊት እናደርጋለን። ስፕሊት የምናደርገው ይኸው እንደዚህ ሴሌክት ካላደረግነው ከታች ላይ ስፕሊት የሚል አይመጣልንም። እሺ፣ እዚህ ላይ ሴሌክት ማድረግ አለብን። ሴሌክት የምናደርገው ደግሞ ዳይሬክትሊ አንዴ ነካ በማድረግ ነው። እዛ ስፕሊት የሚለውን ይኸው ነካው። ከዛ ወደ ቀኝ ያለውን ራሱ ባይ ዲፎልት ያጠቁርልኛል ማለት ነው፣ ወይም ሴሌክት ያደርግልኛል። ከዛ በኋላ ዲሌት ነው ቀጥታ። ይኸው ዲሌት አደረው። በጣም አሳጠርኩት። አሁን እስካሁን የሰራነውን ኤዲቲንግ ትክክል አይደለም ብለን ካመንበት ቅድም ባልኳችሁ መሰረት ምን እናደርገዋለን? አንዶ ማለት ነው። አንዶ ከላይ እችኛዋን ስንነካት ወደ መጀመሪያው ይመልስናል ማለት። ይሄንን ካየን ለምሳሌ መሃል ላይ እንዴት ነው አድ የምናደርገው? ቪዲዮ መሃል ላይ እንዴት አድ እናደርጋለን? ለምሳሌ ከዚህ ላይ አድ ለማድረግ ምን ማድረግ አለብኝ? ግዴታ ስፕሊት ማድረግ አለብኝ። ስፕሊት አድርግና ይችን ነካና ከዛ በኋላ ከይች ላይ ይችን ፕላስ ምልክቷን ወይም የመደመር ምልክቷን እነካለሁ። ይችን ስነካ ወደ ፋይሌ ይወስደኛል። የምፈልገውን ሴሌክት አድርጌ አድ ሳደርገው ቀጥታ አመጦ በመሃል ያስገባልኛል። በቃ ልክ በዚህ መንገድ
አድ ማድረግ እችላለሁ። ከዚህ ላይ ደግሞ አሁንም ሌላ አድ ማድረግ ከፈለኩኝ አሁንም ፕላስ ምልክቷን እየነካው የምፈልገውን ቪዲዮ እያመጣው ማስገባት እችላለሁ ማለት ነው። ኦኬ ከዚህ በኋላ ሌላ ማሳያችሁ የምፈልገው ምንድነው ኦዲዮ ነው። ኦዲዮ ወይም ደግሞ ባክግራውንድ ሙዚክ እንዴት ነው አድ የምናደርገው፣ እንዴት ነው ባክግራውንድ ሙዚቃ መጨመር የምንችለው ማለት ነው። ከዚህ ከታች ላይ ስትመጡ ሴሌክት ሳታደርጉ ማለት ነው ይችኛዋን ሴሌክት ካደረጋችሁት ለመውጣት ባዶ ቦታው ላይ ወይም ባዶ ስፔሱ ላይ አንዴ ስትነኩት ይመልስላችኋል ማለት ነው። ሶ ከዚህ ጋር ኤዲት ከሚለው ቀጥሎ ኦዲዮ ሚል አለ። ይሄንን ኦዲዮ ስንነካ ምን አለ መጀመሪያው ኤክስትራክት ይለናል። ኦዲዮ ወይም ድምጽ ከፋይላችሁ ኤክስትራክት አድርጉ እያለ ነው። ሁለተኛው ደግሞ ሳውንድስ የሚለው ላይ ነው። ሳውንድስ የሚለው ከዚህ ጋር ከነዚህ ውስጥ ለቪዲዮአችሁ የሚስማማ ድምጽ ካለ ከዚህ ላይ አድ ማድረግ እንችላለን። ልክ እንደዚህ እየመረጣችሁ ልክ በዚህ መንገድ ቪዲዮአችሁ የሚስማማ ባክግራውንድ ሙዚክ መምረጥ ትችላላችሁ። አሊያም ደግሞ ከዚህ ላይ ሰርች ላይ በመግባት ለምሳሌ እኔ ለቪዲዮ የሚስማማ ድምጽ ኔቸር ሳውንድ ብዬ ልጻፍ። ኔቸር ሳውንድ። ስለዚህ የተለያየ ኔቸር ሳውንዶችን ያመጣልኛል። ይህንን አይነት ድምጽ በጣም ለቪዲዮ የሚመች ድምጽ ነው። ፕላሷን በመንካት አድ ማድረግ እችላለሁ ማለት ነው። ኦኬ ስለዚህ በዚህ መንገድ ይህን የመሰለ በጣም የሚያምር ኔቸር ሳውንድ አድ አድርጌያለሁ ማለት ነው። ከዚህ ላይ ድምጹን ደግሞ አጅስት የምታደርጉበት መንገድ አለ። እዚህኛው ድምጹ በጣም ካነሰ ወይም ደግሞ ከበዛ ከዚህ ጋር እቺ ቮሊዩም የምትለዋን በመንካት እቺን ቮሊዩም በመንካት ወደዚህ ስታደርጉት ይቀንስላችኋል። በጣም ወደዚህ ስታደርጉት ደግሞ ይጨምራል። ስለዚህ በዚህ መንገድ ካስተካከላችሁ በኋላ ቀጥታ ወደ መጨረሻው ነው የምንሄደው። ኦኬ ቪዲዮአችን የሚጨርሰው ከዚህ ላይ ነው። ከዚህ በኋላ ያለው ባክግራውንድ ሙዚክ አላስፈላጊ ነው፣ ሪጀክት ማድረግ አለብን። ልክ ባክግራውንድ ሙዚኩንም እንደ ቅድም እንዳሳየኋችሁ ስፕሊት እናደርጋለን። ከታች ጋር እቺን ስፕሊት ነክተን ዲሊት ነው ማለት ነው፣ ዲሊት እናደርጋለን። ሶ ከቪዲዮአችን ጋር እኩል ከሆነ ኤክስፖርት ቀጥታ ኤክስፖርት ማድረግ እንችላለን። በቀኝ በኩል ከላይ ዳር ያለው ይሄው ኤክስፖርት ይላል። ይሄን ኤክስፖርት የሚለውን ስንነካ እዚህ ላይ የተለያዩ ማስታወቂያዎች ሊመጡብን ይችላሉ። እነዚህን እስከሚጨርሱ እንግዲህ ታግሰን መቆየት ነው። እንደዚህ ሲመጣላችሁ ኤክስ ትሉት ቀጥታ ኤክስፖርት ፕሮሰሱን ይጀምራል ማለት ነው። ከዛ 100% እንዳለ ደን ብላችሁ ትወጣላችሁ ማለት ነው። ፋይላችሁን ወይም ኤክስፖርት ያደረጋችሁትን ከናንተ ፋይል ጋር ስለሚኖር ከዛ ጋር ገብታችሁ ማግኘት ትችላላችሁ ማለት ነው። ኦኬ ሶ ለዛሬ ከዚህ ላይ ይበቃናል። ሐሳብ ወይም ጥያቄ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እንዲሁም በግል መማር ለምትፈልጉ ልጆች ቪዲዮ ኤዲቲንግ እና ቋንቋ እያስተማር እንገኛለን። ከዚሁ ላይ ባለው ስልክ በ0998 58 28 67 በመደወል ኢሞ ላይ ወይም ቴሌግራም ልታናግሩኝ ትችላላችሁ። በቀጣይ እስከምንገናኝ ሰላም።